ተውሂድ ነበር የተማርኩት ጁዝ አልአወል ጁዝ አሳኒ ሙሐደራ ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም። አህባሽ ናት። አህባሾች ኦርቶዶክሶችን እየፈለጉ ይሄዱ ይዋሻሉ። ኦርቶዶክሶችም አህባሾችን እየፈለጉ እርስ በርስ ይዋሻሻሉ። ግም ለግም አብርሃዝ ግም ነው። ምንም አታመጡም። ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በእስልምና እምነት ውስጥ ቁርአን ከማክተም ጀምሮ ከጁዝ አልአወል ተውሂድ ላይ ነበር በጣም ትኩረት ማደርገው። ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ። እናቴ የአህባሽ አቂዳ ተከታይ ናት። አባቴ ደግሞ ወሃቢ ወይም በተለምዶ ሱኒ የምንለው ነው። እና የሁለቱንም እምነት ማለት እምነት እስልምና ይባል እንጂ ሁለት አቂዳ ያለው ቦታ እምነት ስለነበረ እናቴ ጋር በጣም ብዙ ሰዓት ስለማሳለፍ ተውሂድ ነበር የተማርኩት። ጁዝ አልአወል ጁዝ አሳኒ ሙሐደራ 40 ሐዲስ እና እኔ 11 ክፍል ተማሪኝ ነው ሙሉ ለሙሉ ከመስጂድ የወጣሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ ወላሂ። ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሪስ አመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትና ጓደኛዬን እጅስ ከማማከር አላቅም። ወላሂ ለአዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። ተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ ወላሂ አውፉ በሉኝ። ምን አይነት ሚስቴክ እንደሆነ አላቅም። ቪዲዮ ስቀረጽም አላቅም። ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም። እንደዚህ አይነት ቪዲዮም ሰርቼ አላቅምም፣ ወደፊትም አልሰራም። እና ይሄ ጉዳይ ፊቱ የኔ ነው፣ ድምፁ የኔ ነው አምኛለሁ። በጣም ይቅርታ ለሱ። ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም የት ድረስ እንደሚሄዱ እናያለን። እና በጣም ይቅርታ ወላሂ ለአዚም በጣም ይቅርታ። በቃ እኔ ሌላ ምንም ልል አልችልም። አሁን ላይ ያለውበት ስሜት ጥሩ አይደለም። ያየሁት ነገር በጣም ሰላም አለይኩም ያ ጀማዓ። የወገናችንን ስልክ ቁጥር አግኝቼዋለሁኝ። እስኪ አሁን ደውለን ፖድካስቷ ላይ በተናገረችው ንግግር ላይ ስለ እስልምና ማለት ነው ጥያቄ ስላለን ጠይቃታለን። ካነሳችሁ እስኪ ቁርአን ላይ ሱረቱል ዒሳ አለ ብላለች። እሱን ትነግረናለች ማለት ነው። የቱ ጋር እንዳገኘችው እንደውል። ሰላም ነው አለ ሀያት ነሽ አይደል? አዎ ሀያት ነኝ። እንዴት ነሽ እህቴ? ኦኬ ዩቲዩብ ላይ ፖድካስት አይቼ ነበር ያንቺን ፕሮግራም። ዩቲዩብ ላይ አይቼሽ ነበርና አላየሽውም ነው አንቺ መለቀቁን?
እኔ ወላሂ ወንድሜ ምስም ከሆንክ ታምነኛለህ ብዬ አስባለሁ። እኔ ትናንት ቤታችን ዱዓ ነበር ማጓያት መጥቶ እሺ ጠዋት እህቴ ጋር በቃ ስልክ ለመግዛት ነበር የወጣሁት እና የሆነ ልጅ አይ ምን ነሽ ነው አንድ ቂራዝ ቤት ቀርተን ምናምን ብሎ ተቆጣኝ። እንዴ ምንድን ነው? ኦኬ ፖድካስቱን አይቶ ነው? አዎ ከዛ ምንድን ነው ስለው ግን ደህና ነሽ አለኝ። አዎ ደህና ነኝ ያልኩት ሰው ስለነበር ሳይነግረኝ ደስም ባጀጅ ዘመዳችን አሳየኝ። በጣም ነው የደነገጥኩት። ስልክ መግዛቱን ትቼ መጥቼ ለእናቴ ነው ያሳየኋት ቀድሞ። ምክንያቱም እናቴ ነገር ብታይ ትሞትብኛለች። ከማንም ሰው አልፈልግም በራሴ ነው መጥቼ ነገርኳት። ፎቶ የኔ ነው፣ ድምጽ የኔ ነው። የተነገረው ታሪክ ግን ሙሉ አይደለም። ኦኬ አይ አሁን እኮ እኔ ድምጽሽን አሁን አልሐምዱሊላህ ምናምን ነገር ስትይ እኮ ደነገጥኩኝ። ከእስልምና ወደ ክርስትና ምናምን ነገር ተብሎ እንደዚህ ስትይ ደነገጥኩኝ። እና አሁን አንቺ ሙስሊም ነሽ ነው? እኔ ሙስሊም ነኝ። ወደፊትም ምንም ሆኖ ምንም አላህ ያጽናሽ እህቴ፣ አላህ ያጽናሽ እህቴ። አታልቅሽ እንዴ! ለምን ነው የምታለቅሽው? ምን አስገድደውሻል ነው? እኔ ምንም የማውቀው ነገር የለም። ፎቶ ድምጽ እንዴት እንድትገኝ ራሱ ምንም የማስታውሰው ነገር የለም። አይ ነው በጣም በተደጋጋሚ ያመኛል፣ ይጥለኛል፣ ብዙ ጊዜ ያወራል መንፈስ ምናምን ግን እኔ ምንም ቢያመኝ እስልምና ውስጥ ምንም የሚፈጠር ነገር የለም። ኦኬ ሄሎ፣ ጤና ይስጥልኝ። ሰላም ነው? ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ መረጃ እንድትሰጠኝ ነበረ። ልጅቷ እኔ አእምሮ በሽተኛ ነኝ፣ ፕሮድካስቱን እንዴት እንዳቀረብኩ አላቅም ብላለች። አንተ ምን ትላለህ? አቤት አቤት፣ ይሰማሃል? አንተ ምን ትላለህ? እኔ ማናጀሩ ነኝ። አሁን ማናጀሩ ነኝ። እሺ፣ ፕሮድካስቱን ስታቀርብ ልጅቷ ጤነኛ አልነበረችም፣ በሽተኛ ናት። እኛ ወደ ህግ ልናቀርበው ነው እኮ መጀመሪያ ማለት ነው። መጀመሪያ መጣች መጣ ያው እንትን ብላ ለመጀመሪያ በሌላ ሰው ነው ኢንተርቪውቱን ምናምን ልጅቱ ወደ ክርስቲያን ለመሆን ማለት ነው ተብላ መጣች። ቢሮ መጣች፣ አናገረችው የኛን ማለት ነው ሎዛ ሚዲያን ባለቤት መመሪያ ማርያም ወርቅ ይባላል። መጣ አናገረችው። በቃ ሳስማሙ በቃ ኢንተርቪው አደርግሻለሁ ምናምን አላት። በቃ ያለውን ነገር እንዳየሽው በቃ ዩቲዩብ ላይ እንዳየሽው ያን አማርኛ ሁሉ መጀመሪያ እንደመጣች ተናገረች። ትናገር እሺ ብሎ ቀጠሮ ሰጣት። በቀጠሮ ቀን መጣች። ኢንተርቪው ሆነች። በቃ ያዛት ኢንተርቪው ሆነች፣ ሄደች። ስልክ ምናምን አላት። በቃ ስልክ አሁን አካውንትሽን ለጥፍልሻለሁ፣ ስልክሽን ብለጥፈው ሌላ ነው ላንቺ አደጋ ነው፣ ደውለው በሌላ እንትን ሊይዙሽ ይችላሉ፣ ሌላ ነገር ሊያደርጉሽ ይችላሉ ምናምን ብሎ ስልክ ለገዝተ ወደ ለጥፈን ወይ ለመስጠት ምናምን አይቸግርንም ነበር፣ ግን ለእሱ አደጋ ነው ብለን አካውንቷን ብቻ ለጠፈ። ታውኖ ስልክ ሳ ምናምን ስንላት ስልክ ከገዳም ስመለስ ነው የትነሽ ምናምን ሜሴጅ የት ነው ስንላት ገዳም ልሂድና እመለሳለሁ ምናምን አለች። አካውንቷን ለጠፍነ። እዛ በቃ ያለው ነገር ስሟ እስከ ስሟ ነው። አካውንቷን ማየታችሁት ከሆነ አሁን ብር ለመላክ ሞክሪው አያት ማህመድ ነው ያለው ነገር ይሄ ነው። መጣ ሰውራት ጤነኛ ናት፣ ኖርማል ሰው ናት፣ ምንም ነገር እንትን አላለችም። እኛ ራሱ ወዲያው 10 ሺህ ብር ነው ያስገባላት። መጀመሪያ የላክንላት እኛ 10 ሺህ ብር ነው በአካውንቷ ማለት ነው፣ ለልጅቷ ማለት ነው። በሰዓቱ ላይ መምሬ ማርያም ወርቅ ነው ያስገባላት ራሱ ማለት ነው። እሺ ስትመጣ በዛን ሰዓት ላይ ከሰው ጋራ ምናምን አብራ መታ ነበር ወይስ ብቻዋን ነው የመጣችው? ብቻዋን ነው የመጣች። የመጀመሪያ ቀን ብቻዋን ነው የመጣች። ሲቀጥል አሁን ኢንተርቪው ቪዲዮ ትሆን ቀንም ብቻዋን ነው የመጣች። ይሄ ነገር አሁን ለእናንተም ለብሮድካስታችሁም ትልቅ አደጋ ነው። እንደዚሁም ደግሞ ለክርስቲያኔ ሙስሊም ነኝ ለክርስትና እምነት ተከታዮችም ትልቅ አደጋ ነው። ምክንያቱም አንድ ክርስትና እምነት በውሸት አይቆምም። እውነትን በማሳወቅና እውነትን በማስተማር ነው አይደል የሚቆመው እኮ። ይሄ የምታየው ነው እንትኑ እውነተኛ ነው እንትኑ። ልጅቱ መጣ እኮ ኢንተርቪው አድርገናታል። ስለዚህ ልጅቷ ሙሉ ጤነኛ ናት ልጅቱ። እዚህ ጋር አሁን ደግሞ ልጅቷ በድጋሚ አሁን እኛውን ወደ እናንተ ክስ እንዲከፈትባችሁም ልናደርግ ነው። ምክንያቱም በሃይማኖታችን ላይ የተቀጠፈ ነገር እና አቅሌ ጤነኛ አይደለሁም ነው ያለችው። በሽተኛ ነኝ፣ አንዳንዴ ይጥለኛል። ስለዚህ ባመመኝ ሰዓት ላይ ነው ማን ወስዶ እንዳስደረገኝ ሁሉ ያንን ፕሮግራም አላቅም ነው ያለችው። እና
እስኪ እኮ ነው የመጣች ከአንዴ ሁለት ከመጀመሪያ መጣች ከዛ ሲቀጥል ቀጠራ በቀጠሮ አቀን እኮ ነው የመጣች ስለዚህ ሁለት ጊዜ ነው የመጣችው ማለት ነው። መጀመሪያ መጣች እንትን አለች ተናገረች በቃ ተዋወቀች መጀመሪያ ስሟን አናግራለች ምናምን ከዛ ሲቀጥል ኢንተርቪው በዚህን ቀን ምናምን ብሎ ቀጠሮ ሰጣት በቀጠሮ አቀን መጣች ኢንተርቪው ሆነች ሄደች በቃ ያው እናንተ ስራችሁን የሰራችሁት ነው የምትለኝ እዚህ ጋር እኛ በቃ የነው ስራ የሰራ ነው ጥሩ ስራ በቃ እዛ በሚለቀቀው ሰዓት ቪዲዮ ለቀቀ ነው በቃ ነው በቃ ያለው ነገር ይሄ ነው እዛ ውጭ ምንም ነገር እንዳይለው ሲጀመር ልጅቱን አሞን 100% 101% አምና እንደመጣች እርግጠኛ ነኝ እኔ እንትን እሺ አንድ ነገር የእናንተ ቢሮ የት ነው ማለት የት ነው ስለ ቦታውን ሳይሆን አዲስ አበባ ነው ወይስ ከአዲስ አበባ ውጪ ነው ለእርግጠኝነት ያክል ምን እንትን ይላል አዲስ አበባ ነው ስለዚህ ካለችበት ሀገር አዲስ አበባ ድረስ ራሷ ናት የመጣችው ማለት ነው እንዴ የኛን ቢሮ ማናወቅ ማናስተዋወቃት ማን እንትን አላት መጀመሪያ ቲክቶክ ላይ እሷ ናት ጽፋ እንደዚህ መሆን ይፈልጋል ምናምን ብላ ይሄ ሁሉ ነገር እንትን ያለች ኦኬ እኛ ነኝ ብለን ቀድማ ቲክቶክ ላይ ነው የጻፈችው ቀድማ ቲክቶክ ላይ ነው የጻፈችው ማለት ነው ቲክቶክ ላይ ስላየችና እንደዚህ በቃ ስላየችና ነው ከነሱ ሰውኛ ቀርቦኛ አለች እንጂ ለችኛ ሃኑንና እናቃታለን ሰን ጥሩ እሺ መልካም በጣም አመሰግናለሁ ለሰጠኸኝ መረጃ ለሌላም ሌሎች ሰዎችም እንደዚሁ እንዳይወዛገቡ ቲክቶክን እኮ አሁን እያየሁ ነው ዝም ብሎ በቃ ያልሆነ ዛቻ ምናምን ስለንተ ስላሉ አይደለም ሙሉ መረጃ አለና ሙሉ ፋይሉ አለ ቪዲዮ አለ እናቀርባለን ልጅቱስ ጀመር እኛ እንድትመጣ ልጅቱስ ጀመር እኛ እንፈልጋታለን ስለዚህ ሙሉ መረጃና ሙሉ ማስረጃ ስላላችሁ ለራሳችሁ መልስ ትሰጣላችሁ ማለት ነው ልጅቱ እኮ የመጣች እኮ ኢንተርቪው የሆነችበት እኮ ሙሉ እንትን እኮ አለ ቪዲዮ እኮ አለ ኦኬ እናመሰግናለን አሁን ለምሳሌ ኤአይ ነው እንበላውን የተለቀቀው ቪዲዮውን ኤአይ ነው አይ ኤአይ እንዳልሆነ ያስታውቃል ኤአይ ነው ብዬ እኔ ራሴ ቼክ ለማድረግ ብዙ ሞክሬያለሁኝ ነገር ግን ኤአይ እንዳልሆነ እርግጠኛ ሆኛለሁ ኤአይ አይደለም እኮ ኤአይ ካልሆነ ቪዲዮ እንግዲህ ኤአይ ካልሆነ በምንድነው ኤአይ ነው ምንድነው እያለ ሰው እየቆራረጠ እንደዚህ የሚለቀው ይሄ ነው ያው ካለው ሁኔታ አንፃር ነው ምክንያቱም እኔ ሙስሊም ነኝ እንደገናም ደግሞ ሃይማኖቴን አልቀየርኩም ስትል ልጅቷ እንደዚሁም ደግሞ በሽተኛ ነኝ አንዳንድ ጊዜ ያመኛል ይጥለኛል ስትል እኛ አሁን ልጅቷ በህግ እንድትጠየቅልን እናንተም በህግ እንድትጠየቁልን ልናደርግ ነው ስለዚህ ያንን ነገር ከማድረጋችን በፊት እኔ አንተን ማናገር ስለፈለኩ ነው ወደ እናንተ የደወልኩት እኮ ልጅቱ መጣለች ኢንተርቪው ሆናለች እናመሰግናለን ስለዚህ በፍቃዷ ነው የመጣችው እንዴ በፍቃዷ ነው አንድ ቀን በፍቃዷ ባይሆን የመጣችለት ኢንተርቪው ያናረጋት ሁለት ቀን እኮ ነው የመጣች ኦኬ መልካም መጀመሪያ መጣች አዛ ቀጠሮ ቀጠርናት በቀጠሮ ቀመጣች ኢንተርቪው ተደረገች በጣም አመሰግናለሁ